ኖስቲ የአረብ ሀገር ግዑዛን ብዬ በሰራሁት ቪዲዮ ላይ በጣም ብዙዎቻችሁ ማለት ነው የመጨረሻ ደብሯችኋል። ለምን እንደዚህ እንዳልኳችሁ ላስረዳችሁ። አዎ ኦፍኮርስ ግዑዛን ነን ሀቢባቴ፣ በጣም ግዑዛን ነን። ለምን ግዑዛን እንደምላችሁ ልንገራችሁ። እስቲ ግዑዛን ያልሆናችሁ ሴቶች ለራሳችሁ የሰራችሁትን ቤት አሳዩኝ። ግዑዛን ያልሆናችሁ ሴቶች ለራሳችሁ የገዛችሁትን ወርቅ አሳዩኝ። ግዑዛን ያልሆናችሁ ሴቶች ለራሳችሁ የመረጣችሁትን ባል አሳዩኝ። ለራሳችሁ ያገባችሁት ባል አባትም ባልም ሲሆንላችሁ እስቲ ያንን ባል አሳዩን። ግዑዛን ካልሆናችሁ ከአረብ ሀገር መልስ አዲስ አበባ ላይ አብዛኞቻችን ሲንግል ማምነን የተስተካከለ ትዳር እንኳን የለንም። ግዑዛን ካልሆናችሁ እስቲ ለራስሽ አንድ የሰጠሽው ኮርስ ንገሪኝ፣ የተማርሽው በራስሽ ህይወት ውስጥ አረብ ሀገር ለፍተሽ የልፋትሽን ዋጋ ከፍ የሚያደርገው አንድ ለራስሽ ያደረግሽው ነገር እስቲ ንገሪኝ። ግዑዛን ካልሆንን እስቲ አንድ የፈጠርሽው ነገር ለራስሽ ምን አደረግሽ? እድሜ ዘመንሽን፣ ሴትነትሽን፣ ውበትሽን፣ እድሜሽን ማዳም ቤት ሸፋጣ ይዘሽ አሳልፈሹ ከዛ ሀገር ቤት ስትመጪ ከሆነ ጊዜ በኋላ ፀጉር መሰሪያ እንኳን ከቤተሰቦችሽ ከወንድሞችሽ ነው የምትለምኙ። አንቺ የእናት አባቶችሽን ለማስደሰት እናት አባቶችሽ መሬት ላይ ጂ+3 ጂ+2 ወይ ደግሞ ቪላ ቤት ትገነቢያለሽ። ከዛ የሆነ ቀን ላይ እግዚአብሔር እንደው ያው ሁሉም ወደዚያውን እናት አባቶችሽ ሲሄዱ ወንድሞችሽ አንቺን እንኳን አያማክሩም፣ እህቶችሽ አንቺን እንኳን አያማክሩም። እህቴ ለዚህ ቤት ለፍታለች፣ ይሄን እንደዚህ አይነት ቤት ሰርታለች፣ እናት አባቶቻችን በህይወት እያሉ እሷ ተንከባክባለች፣ እኛን አሳድጋለች፣ ለኛ ለፍታለች እንኳን አይሉልሽም እኮ የኔ እናት። ወላጆችሽ እንዳረፉ ቀጥታ እንትን ንብረት ክፍፍል ውስጥ ነው የሚገቡት። ታዲያ ግዑዛን የማንባለው በምንድን ነው? እስቲ ንገሩኝ። እኔም እኮ ሸቃላ ነኝ ውዴ። ሸቃላ ማለት እኮ ስድብ አይደለም። ባይዘው የሆነ ሰው መጥቶ ሸቃላ ቢለኝ ማለት ነው ሸቃላ ስድብ አይደለም። ማይላፍ ብሎ እንደጠራኝ ነው የምቆጥረው። ተርጉሜ የምሰራው ጆሮ ይሄን ነው። እናንተ ሸቃላ ያልኩትንና ግዑዛን ያልኩትን ይዛችሁ ደናውን ምክር እንኳን አልሰማችሁትም በእርግጠኝነት። ከዛ ደግሞ አብዛኞቻችሁን ሰማው እንትን ለመፈመስ ብለሽ ስሚ፣ አንቺ እኮ ነሽ ዛሬ ፈመሽው እናቱ። እኔ ላይ ቪዲዮ ከመስራትሽ በፊት ፌስቡክ ላይ ሄደሽ ቲና ማናት ብለሽ ጠይቂ። ገባሽ?